ጅማ አባጅፋር ጅሬን ተራራ ላይ በሞገስ ተገንብቷል። በአራቱም አቅጣጫ ከተማዋን ወለል አድርጎ ያሳያል። ከ140 ዓመት በላይ ሆኖታል። በዘመኑ ሲሚንቶ የሚታሰብ ስላልነበር የአባጅፋር ቤተ መንግስት የተሰራው ጭቃና ጭድ በእግር ተቦክቶ ለ3 ወራት እንዲቆይ ከተደረገ በኋላ እንደ ሲሚንቶ በመጠቀም ነው። የስንዴ ዱቄትና እንቁላል በአንድነት ከጭቃው ጋር ተለውሰዋል። አንግሎቹም በቄንጠኛ ድንጋዮች የታነጹ ናቸው። 65 በሮች፣ 54 መስኮቶችና 29 ክፍሎች ኖረውት የተገነባው ቤተ መንግስቱ ባለ አንድ ፎቅ ሲሆን ካናቱ ላይ አንድ ማማ አለው። እንደ ኮርኒስና ወለል እንዲሁም እንደ ምሰሶ ሆነው ውስጡን ያዋቀሩ ከዋንዛ የተፈለፈሉ 10 በ10 ሳንቲ ውፍረት ያላቸው ጠንካራ ጣውላዎች ናቸው። ካናቱ ላይ ያለው ማማ ውስጡ ሙሉ በሙሉ ከጣውላ የተሰራ ሲሆን 4 የጥበቃ በሮች አሉት። በምስራቅ ሸዋ በር፣ በምዕራብ ከፋ በር፣ በደቡብ ዳውሮ በርና በሰሜን ደግሞ ሊሙ በርን ያስቃኛሉ። በእነዚህ አቅጣጫዎች ወታደሮች በአራቱም በሮች በተጠንቀቅ ቆመው ቅኝት ያደርጋሉ። ከማማው ላይ ሲወጡ የዛጉ ቆርቆሮና ክዳኖች የበዙባት ጅማ ከተማ ቁልጭ ብላ ትታያለች። ቤተ መንግስቱ በ1870 ዓመተ ምህረት ሲገነባ ከህንድ፣ ከፓኪስታን፣ ከፈረንሳይ፣ ከእንግሊዝና ከሌሎች የአረብ ሀገሮች ጋር ዲፕሎማቲክ ግንኙነት የነበራቸው ንጉሱ አባጅፋር ለግንባታው የሚሆኑ አንዳንድ ግብዓቶችን ያስገቡት ከባህር ማዶ ነበር። ለምሳሌ እንደ ብረት የሚጠነክረው የጣራው ክዳን የተጫነው ከእንግሊዝ ነበር። በወቅቱ የተሻለ የትራንስፖርት አገልግሎት አልነበረምና ቆርቆሮዎች በግመል ተጭነው በኬንያ በኩል ነበር ወደ ኢትዮጵያ እንዲገቡ የተደረገው። የመብረቅ መከላከያ ብረቱም እንደዚሁ ከፈረንሳይ ሀገር የተላከ ነበር። ቤተ መንግስቱ በቆይታ ብዛት ማዝመም ጀምሮ የነበረ ሲሆን ከ1984 ዓ.ም ጀምሮ ጥራታቸውን ያልጠበቁ እድሳቶች ቢደረጉለትም የቀድሞ ጥንካሬና ውበቱን ሊያገኝ አልቻለም ነበር። አሁን ደግሞ ጠቅላይ ሚኒስትሩ የመሩት እድሳት ተደርጎለታል። እድሳቱን እንዴት አገኙት? አስተያየቱን ለእርሶ እንተው። ጅማ 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 ተብሎ ካልሆነ ነገሩ ጅማ አባጅፋር ነው የሰው ልጅ አገሩ ስለተባለላት ጅማ የጅማ ልጆች እየገባችሁ ምን አይነት ተፈጥሮ ልታሳዩን ትችላላችሁ? ጅማስ ምን አይነት ማህበረሰብ ነው የሚኖረው? የጅማ ልጆች እየገባችሁ ኮሜንት ስር ሀገራችሁን ፕሮሞት አድርጉ። ጅማን ለዓለም እናሳውቃት። ጅማ ብየ ጎታ ቴሶ ሸነንግቤ ወራሃቱፍ ሳምቱ ደቼ ጀለዲቤ ብየ ኡርጂን ጃለላ ሰሚራ ገዲፉ ከበጅኒፍ ጃለሊ ጅማ ኮፍ ሐሲፉ ጆሌን ጅማ ጎታ ኮመንቲ ጀለቲ ጅረጀራ አዱን ጅማ አልካኒፋ ቡቲ ቱሉ ጅማ ይራ ላልፊ ሌሊቲ